አዲስ አበባን ከተለያዩ የክልል ከተሞች ጋር የሚያገናኙ ዋና መግቢያና መውጫ መንገዶችን የማሳደግ ስራ እየተከናወነ ይገኛል። ከነዚህ መካከል በ9.6 ቢሊዮን ብር የተገነባ ያለው የ50.2 ኪሎ ሜትር የአዲስ ሰበታ ሆለታ መንገድ ፕሮጀክት አንዱ ነው። ፕሮጀክቱ ከኖቅ አደባባይ የምንለው እዚህ ካለው 2 ሲደመር 800 ብለን የምንጠራውና ወደ ዲማ መጨረሻው ዲማ አካባቢ በኋላም ወደ ሆለታ ታጥፎ የሚሄድ የመንገድ ፕሮጀክት ነው። ስለዚህ በአጠቃላይ እስካሁን የሰራናቸው ስራዎች በቁፋሮ ደረጃ ወደ 330,000 ሜትር ኪዩብ የአፈር ቁፋሮ ኦር ኤክስካቬሽን ቱ ዌስት የምንለው፣ በሌንግዝ ደረጃ ደግሞ ወደ 7.5 ኪሎ ሜትሩ ተሰርቷል ማለት ነው። የቱቦ ቀበራም እግር ነው የሚሄደው። እስካሁን ወደ 1.6 ኪሎ ሜትር የቱቦ ቀበራ ተከናውኗል። አሁን ይሄ ያለንበት ሳቤዝ የምንለው አካባቢ ወደ 500 ሜትር ተሰርተዋል። የሙሊት ስራ ወደ 120,000 ሜትር ኪዩብ ቆፍረን የምንሞላቸው ወደ 120,000 ሜትር ኪዩብ አካባቢ የሙሊት ስራዎችም ተሰርተዋል ማለት ነው። ግንባታው በብሪጅ ኮንስትራክሽን በመሳይ ኦሊና በፋል ጠቅላላ የስራ ተቋራጮች ጥምረት እየተከናወነ ይገኛል። የፕሮጀክቱን የጥራት ቁጥጥር ኮርና ፎርትረስ ኮንሰልቲንግ ኢንጂነርስ በጋራ እያከናወኑት ይገኛሉ። ኮር ኮንሰልቲንግ ድርጅት ነው የጥራት ቁጥጥሩ የሚካተለው። በተለያየ ሙያ ያሉ 30 በላይ የሚሆኑ መሀንዲሶች ተመድበውለታል። በየቦታው በእያንዳንዱ ስትራክቸር የራሱ ቲም አለው፣ ማቴሪያል የራሱ ቲም አለው፣ ሃይድሮሎጂስት የራሱ ቲም አለው እና ከ30 በላይ የሆኑ የጥራት የሚቋጠሩ መሀንዲሶች ተመድበው አክቲቭ ትራንስፖርት እየሰራ ነው የሚገኘው ማለት ነው። መንገዱ ወደ ወልቂጤ፣ ጅማና ጋምቤላ ለሚጓዙ ተሽከርካሪዎች ዋና አማራጭ በመሆኑ ከፍተኛ ፋይዳ አለው። ሶስት ቀን በሌት እየሰሩ ነው ያለው። እኔ ቢያንስ እስከ 4 ሰዓት እሰራለሁ ማታ አምሽቼ ማለት ነው። ለሌትም እያየ ነው። መንገዱ በፍጥነት እየተሰራ ነው ማለት ነው። ስራው ተቋርጦ አያውቅም። ያላመነው በላይ ነው እየሄደ ያለው ማለት ነው። ትልቅ ስራ ነው እየተሰራ ያለው። በዚሁ ቢቀጥል ያው መፍትሄ ይሆናል ማለት ነው ለሁላችንም። በጣም መፍጠን አለበት ክረምቱ ሳይመጣ ማለት ነው። በዚህ ፀሐዩ ሳልቅ ካላለቀ ከባድ ነው በጣም መንገዱ ጠባብ ነው። ስለዚህ በዚህ ባለችው በፀሐይ ካለችው ሰዓት ላይ ማለቅ አለበት ነው የምለው። እንግዲህ መንግስት ያው እንግዲህ ሁሉ ነገር የጀመረውን ይጨርሳል ብለን እናምናለን። የኢትዮጵያ መንገዶች አስተዳደር አሁን ላይ ከፍተኛ የትራፊክ ጫና የሚስተዋልበትን የአዲስ ሰበታ 11.9 ኪሎ ሜትር ክፍል በተያዘው ዓመት አጠናቆ ለአገልግሎት ለማብቃት እየሰራ ይገኛል። አዲስ ሰበታ ሆለታ ፕሮጀክት አጠቃላይ 50.2 ኪሎ ሜትር የሚሸፍን ሲሆን አጠቃላይ በጀቱ የሚሸፈነው በኢትዮጵያ መንግስት ነው። 9.6 ቢሊዮን ብር አጠቃላይ ወጪ ያወጣል ተብሎ የተያዘ ፕሮጀክት ነው። በሶስት ክፍሎች ከፍለን ማየት እንችላለን። የመጀመሪያው ክፍል ከአዲስ አበባ ሰበታ ያለው ሲሆን 11.9 ኪሎ ሜትር የሚሸፍን ነው። ሁለተኛው ደግሞ ከሰበታ ሆለታ 27.9 ኪሎ ሜትር ይሆንና የመጨረሻ ደግሞ ሱባ መናፈሻ ፓርክ ውስጥ የአክሰስ ሮድ ወደ 10.4 ኪሎ ሜትር አጠቃላይ 50.2 ኪሎ ሜትር ሽፋን ያለው ነው የሚሆነው። በ3 አመት ውስጥ የሚጠናቀቀው ይህ ፕሮጀክት የንግድ ፍሰቱን ከማቀላጠፍ ባለፈ የሸገርና የሆለታ ከተሞችን በቅርበት ያስተሳስራል። ሙሉ ለሙሉ ለፕሮጀክቱ የተያዘለት የግንባታ ወቅት 3 አመት ነው። አሁን ላይ እንግዲህ ሌት ተቀን እየሰራን ፕሮጀክቱን በ2 አመት ሙሉ ለሙሉ አጠናቀን ለማስረከብ ነው ርብርብ እያደረግን ያለ ነው። አሁን የሚታየውን የትራፊክ መጨናነቅ ሙሉ ለሙሉ በጥሩ ሁኔታ በማሳለጥ ከትራፊክ ችግር ነፃ ማድረግ ነው። ስለዚህ እስከ ቡታጅራ መገንጠያ ያለውን በ2 እና በ3 ወር ውስጥ ሙሉ ለሙሉ ክፍት አድርገን በትራፊክ መጨናነቁን እንፈታለን። በዚህ አመት ደግሞ ከአዲስ ሰበታ ያለውን ሴክሽን አብዛኛውን ስራዎችን አጠናቀን ለማስረከብ ነው እየሰራን ያለ ነው።